በጓ ምን ነው ቆየች? እኔ እንጃ ጋይስ፣ እኔ እንጃ አላወኩኝም። ጻጉሩን ቆርጬውት ደሞ ኩል ቢሆን ምናል እናንተ ወደር ነው ስላላችሁ ተቃራኒ ለመሆን ይሄው አሁን አይተኛ አይቆም። ለምን የኪንኪ ጻጉር ስለሆነ የገዛውት ይሄው እንዲያርግ ቁጫል። ጊፍት ጋላሪ ሙሉላት፣ ጊፍት ጋላሪ ሙሉላት። ኦ በጓዬ ትሞላላታለች አታስቡ። እሺ 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 እሺ። አይኑ አስጠላ ማርያም አውጥቼ እንዳልጥለው ደግሞ አሳዘነኝ። የት ነሽ? ቤቴ ስሙኝ። አምላኬ ሆይ የበጓን ጊፍት ከምጠብቅ እኔ በጉልበቴ ተንበርክኬ ብጸልይ አንድ ሰው እንኳን አይሞላልኝም። በጓን እስክጠብቅ ዛሬ ደግሞ ያረኩት የአይኑ ጸጉር ትልቀቱ በኢየሱስ እኔ ጊፍት ጋላሪን ባስሞላን የምንሷን አስጠብቀኝ እናቴ አለምንም እንዴ። እሺ ኮፍያ 15 ቤታዬ 15 ኮፍያ ይጠይቅሻል። ማርዬ እንኳን ከዛ ላየሽ አንቺን የመሰለ ልጅ አንቺን የመሰለ ሼፒ ፍቅር ይሆንሽ ልጅ አንቺ አሁን 7 ወንድ በርሽ ላይ ተሰልፎ ቤተሰብ በቀንዲ በሽምግልና የሚያጨናንቅሽ ልጅ ከዛ ጣሳ ራስ ምን ጣለሽ? የኔ እናት እንኳን ተለያየሽ። ስትታረቁ ብቻ ንገሪኝ። ስትታረቁም ተካ ህማማት ነው ደግሞ እንዳይባል ማያለ መታደሌ። ማርዬ ግን ይሁን ማርዬ አያስፈልግም ነው ወይ ማርዬ? ህማማት ነው አልሳሳምም። የኔ እናት አልሳሳም። ለ5 ቀን አልሳሳምም። እህት አለም በስምሽ ደስ ይለኛል። ግን ቢያንስ እንኳን ትንሽ እግዚአብሔር ከዚህም እየቆረጠ ቢያንስ እንኳን ኃጢአቴ በተሻረልኝ። ይቅር የኔ እናት ይቅር። ምን ነው ጠፋሽ ውዴ? ወይ ሀብት ማማለ ይጠላል ለብዬልሽ የኔ እናት። ሀብታም ስትሆኝ ሰው አይታወስሽም። ሰው አይታወ አሁንማ የቤት ኪራይ ደረሰብኝ ውዴ። ገባው የኔ እናት ገባው። ቢል መጣ። ቢል ልክ ሲመጣ ቂጤን ሲለኝ ወይ መግባት አለብሽ ብዬ አስቤ ገባው ውዴ። ሰሞኑን የማዕበሌ ብር ማለት እንዲ ስዋኝ ነበር። እናት አለም ስዋኝ ነበር። ቤት ታየ አታስቢ ይሰጡሻል። ኧረ እኔ ሰው አላስቸግርም። ደግሞ በስንት ቀን የመጥቼ ልመና። ለነገሩ መቼ ነው ለመንኩ? ይሄ ሁላ ማህበረሰብ አጠባ ላይ ነበር። 5 ቀን ሙሉ ያጥባል። እኔ 5 ቀን ሙሉ ምን ውስጥ እንደነበርኩ ለማንም መናገር አልፈልግም። ይሄንን ህዝብ እኔ ማስጨነቅ ስለማልፈልግ እንጂ ጥሩ ሁኔታ ላይ አልነበርኩኝም። ይሄንን ህዝብ ማስጨነቅ አልፈለኩም ውዶቼ።